ይህ ነገር ሰምታችኋል። በህይወት ዘመን የአእምሮ ህመም ሊያጋጥመው የሚችለው ህዝብ ብዛት 30 ሚሊዮን ደርሷል ከ120 ሚሊዮኑ። ዋናውና ምክንያቶቹ ደግሞ ግጭትና ጦርነት፣ ድህነት፣ የቤተሰብ ጫና፣ ጾታዊ ጥቃት፣ አስገዳጅ መፈናቅሎች ናቸው። 500 ሺህ የሚደርሰው ህዝብ ለአእምሮ ህመም የሚጋለጠው በጭንቀት ምክንያት ነው። በአሁኑ ወቅት 11 በመቶ የሚሆነው ህዝብ ለአእምሮ ህመም ተጋልጧል። ከ120 ሚሊዮን ህዝብ 1/4ኛው የከፋ የአእምሮ ችግር ውስጥ ነው ያለው። ስለዚህ ሁላችንም ለሚሰማን የተለያየ አይነት ጭንቀት አፋጣኝ ምላሾችን ለማግኘት ሙያተኞችን ማማከር፣ ደፍረን ያለብንን የባህል ተጽዕኖ ማሸነፍ ይኖርብናል ማለት ነው። ሁሉ ጊዜ የሚሰማንን ስሜት መሸፈኑ፣ መደበቁ ልክ ላይሆን ስለሚችል። አመሰግናለሁ።